በአፋር ብሔራዊ ክልላዊ መንግስት ሰመራ ሎጊያ ከተማ ከህዳር 6-10 ቀን 2018 ዓ.ም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል የሚካሄደው 110ኛው የኢትዮጵያ ከተሞች ፎረም ዝግጅት እየተደረገ ነው። አዎ ያን በተመለከተ አጠቃላይ ድባቡን ልታስቃኘን ባልደረባችን ቤዛዊት ከበደን በቀጥታ አግኝተናታል ከአፋር። ቤዛዊት፣ አጠቃላይ ድባቡ ምን ይመስላል? የኢትዮጵያ ከተሞች ፎረም ከተሞች ገብተዋል እንግዲህ አፋርና አጠቃላይ ሁኔታውን በተመለከተ ለተመልካቾች መረጃ ልታቀርቢ ትችላለሽ? አመሰግናለሁ ኃይለ ኢየሱስና ውብርስት። 10ኛው የኢትዮጵያ የከተሞች ፎረም በደማቅ ሁኔታ ሊከበር ዝግጅቱን አጠናቋል። ዛሬ ዋዜማው ላይ ነው የተገናኘ ነው። በርካታ እንግዶች፣ በርካታ የከተማ ልኡካን ቡድኖች ወደ ሰመራ ሎጊያ ተገኝተዋል። በድምቀትም የድምቀት የሆነ አቀባበል እንዲሁ ተደርጎላቸዋል። የዚህ የኮሪደር ልማት ስራንም እንዲሁ ጉብኝት አድርገዋል። የአፋርን ባህል እሴት በሚገልጽ መንገድ ነው ትልቅ የሆነ አቀባበል የተደረገላቸው። እንግዲህ ከነገ ጀምሮ እስከ ህዳር 10 ድረስ ደግሞ ፎረሙ በታላቅ ድምቀት ይቀጥላል ማለት ነው። በርካታ ርዕሰ ጉዳዮች ነው የሚነሱበት በዚህ የከተሞች ፎረም። የመሰረተ ልማት ዝርጋታቸው ምን ይመስላል የከተሞች የሚለውም እንዲሁ ይነሳበታል። የኮሪደር ልማት ስራ በተለይ ወደ 73 ከተሞች እየተሳተፉበት ነው የሚገኘውና የእነሱስ አፈጻጸም ስርዓታቸው ምን ይመስላል የሚለው እንዲሁ ይታይበታል። መሬትን ቆጥሮ በዝግቦ በመያዝ ረገድም እየተሰሩ ያሉ ስራዎችም ይነሳሉ። ሌላው በሴፍቲኔትና ምግብ ዋስትና ፕሮግራም ዜጎችን ከተረጂነት ወደ ምርታማነት ደረጃ የደረሱበትን ሂደት ምን ይመስላል የሚለው ከተሞች የሚሳተፉበት ይሆናል። ዛሬ እንግዲህ 185 ከተሞች በላይ ነው በዚህ ሰመራ ሎጊያ የተገኙትና ባህላቸውን እሴታቸውን በሚገልጽ መንገድ እንግዲህ ተገኝተዋል። በነገው ዕለት እንዲሁ በኤግዚቢሽን ማዕከል ተገኝተው የተለያዩ የልማት ስራዎቻቸውን ይዘው ይቀርባሉ ማለት ነው። በዚህ ረገድ እንግዲህ የተለያዩ የልምድ ልውውጦች ይካሄዱበታል ተብሎ ነው የሚጠበቀው። ሌላው የዚህ የከተሞች ፎረም የሚያስተናግደው ትልቁ ነገር ጥናታዊ ጽሁፎች ይቀርባሉ። በልማት ዘርፍ ላይ ምንድነው እየተሰራ ያለው፣ ኢትዮጵያን ወደ ልህቀት ጎዳና የሚወስዳት ምንድነው የሚሉት ሀሳቦች በስፋት ይዳሰሱበታል። የመፍትሄ ሀሳቦችም እንዲሁ የሚነሱበት መርሃ ግብር እስከ ህዳር 10 ድረስ ነው የሚቀጥለው ማለት ነው። በዚህ ፎረም የልምድ ልውውጥ ይደረጋል።